ከምርጫ ጣቢያው ያልተጠበቀ ነገር ተሰምቷል። ይህ ያልተጠበቀ ነገር የተሰማበት የቡርጅ ምርጫ ጣቢያ ነው። የጣቢያው ምርጫ አስፈጻሚዎች በድምፅ መስጫ ወረቀቱ ላይ ምልክት እያደረጉ ስለተገኙ ምርጫው በአካባቢው ላይ እንዲሰረዝ ተደርጓል። ይህንን ያደረጉትም ይጠየቃሉ ሲሉ የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ወይዘሮ መላቱ ወርቅ ኃይሉ ገልጸዋል። ሰባተኛው ሀገር አቀፍ ምርጫ በትናንትናው ዕለት እስከ ሌሊቱ 7 ሰዓት ድረስ መካሄዱም ታውቋል። ጥያቄ አለኝ። ገዳያችን በዝቷል፣ አጋቻችን በዝቷል። ግን እንዲህ ነው የሚቀጥለው? ሹፌር እየተገደለ፣ ሹፌር እየተዘረፈ፣ ሹፌር እየታገተ እንደዚህ ነው የሚቀጥለው? እኚህ የረጅም ጊዜ አሽከርካሪ ወሳኝ ጥያቄ አለኝ በማለት ሀሳባቸውን ይዘው ወደ ማህበራዊ ሚዲያው ቀርበዋል። እንከታተላለን። እኛ ሹፌሮች በምርጫው ተሳታፊዎች ነን። የሚበጀንን ይጠቅመናል የምንለውን እየመረጥን እንገኛለን። ነገር ግን እንደዚህ ነው የሚቀጥለው? ዛሬ ግንቦት 24 2018 ምርጫ እየተካሄደ ነው። ከግንቦት 25 ጀምሮ የሀገሪቱ ሁኔታ በነበረበት ሁኔታ ነው የሚቀጥለው? መብራት እየጠፋ ሰው እየወደመ አሁን በጣም አሳሳቢው ነገር የአገር ዜጎች መብት ወጥቶ የመግባት ስጋት። ኧረ በየትኛው መንደር፣ በየትኛው አካባቢ፣ በየትኛው ከተማ ነው ሰው በሰላም ወጥቶ በሰላም የሚገባው? ናፈቀን። መቼ? በጣም እርግጠኛ ነኝ የሚቀጥለው ዓመት የተከበሩ ጠቅላይ ሚኒስትር አብይ አህመድ እርሶም ጠቅላይ ሚኒስትር እንደሚሆኑ በጣም እርግጠኛ ነኝ። ግን እንዲህ ነው የሚቀጥለው? ሹፌር እየተገደለ፣ ሹፌር እየተዘረፈ፣ ሹፌር እየታገተ እንደዚህ ነው የሚቀጥለው? ጥያቄ ያለኝ ለእርሶ። እስከ አሁን የመጣንበት መንገድ ትክክል አይደለም። ሊያስተካክሉ ይገባል። የተሰሩ መሰረተ ልማቶች በሀገሪቱ መካከል በጣም ብዙዎች ናቸው። ስለ ሰው ግን አልተሰራም። ስለ ዜጋ አልተሰራም። የዜጋ መብት አልተሰራም። የዜጋ ደህንነት አልተሰራም። ሰው በሰላም ወጥቶ በሰላም እየገባ አይደለም። ሹፌር በሰላም ወጥቶ በሰላም እየገባ አይደለም። የሚቀጥለውን ዓመት ሲያስቡ ምንድን ነው የሚያስቡት? እየሰሙ ጆሮ ዳባ ልበስ ብሎ መሄድ፣ አሁንም ወደፊት መሄድ፣ መብራት እያበሩ ሰው እያጠፉ መሄድ ምንድን ነው የሚቀጥለው? ምንድን ነው? እኔ ጥያቄ አለኝ ለእርሶ፣ ጥያቄ አለኝ። ፖለቲከኛ አይደለሁም፣ ግን ጥያቄ አለኝ። መብት ስላለኝ ጥያቄ አለኝ። ሹፌር ስለሆንኩኝ ጥያቄ አለኝ። በስጋት ነው እየተራመድን ያለ ነው። ስጋት አለኝ። ጥያቄ አለኝ። ገዳያችን በዝቷል፣ አጋቻችን በዝቷል። በቃ መውጣት መግባት አልቻልንም። ምንድን ነው መጨረሻችን? በእርሶ ስር ያሉ በትራንስፖርት ሚኒስቴር ተብለው የተቀመጡማ የዛሬ 40 ዓመት መንጃ ፈቃድ ያወጣውን ሰው እስከ ዛሬ አጠራቀማትን ጥሪቱን ለመብላት ፕላን እያደረጉ ነው ያሉት። እንደዚህ ነው የሚቀጥለው? እንድታስቡበት ይህን እናገራለሁ። እንድታስቡበት። አንድ ተራ ሹፌር ነኝ። ሞት አንገፈገፈኝ። ወንድሞችን ከጎኔ አጣሁ። ወገኖችን ከጎኔ አጣሁ። በእገታ በዘረፋ ብዙ የተሰቃየን። ጥያቄ አለኝ። ይህ የእኚህ የረጅም ጊዜ አሽከርካሪ ሀሳብ ነው። እናንተስ ምን ትላላችሁ? ሀሳባችሁን አስተያየት መስጫው ላይ አጋሩኝ። አሁን ላይ ከበሻሻ ጊዜያዊ የምርጫ ውጤት ይፋ ተደርጓል። በዚህም መሰረት ጠቅላይ ሚኒስትር አብይ አህመድ በተወዳደሩበት በዚሁ በሻሻ ምርጫ ጣቢያ 1498 ድምፅ በማግኘት ከፍተኛውን ይዘዋል። ከእሳቸው በመቀጠል አንድ ተወዳዳሪ 44 ድምፅ አግኝተዋል።
በአጠቃላይ በጣቢያው ድምፃቸውን ከሰጡ 1542 ሰዎች መካከል 1498ቱ ጠቅላይ ሚኒስትር አብይ አህመድን መርጠዋል። በዚህ መሰረት ጠቅላይ ሚኒስትሩ ባለው ጊዜያዊ ውጤት መሰረት በጣቢያው አሸናፊ ሆነዋል ማለት ነው። በምስራቅ አርሲ ሀገረ ስብከት በአስኮ ሽርካና ሆንቆሎ ዋቤ ወረዳዎች በታጣቂዎች በተፈጸመ ጥቃት 13 ኦርቶዶክሳውያን መገደላቸው ተሰምቷል። የአርሲና ሶማሌ ክልል ጅጅጋ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳኤል ስለ ጉዳዩ እንደገለጹት ከሆነ በጥቃቱ የ101 ዓመት ዕድሜ ያለው የጠላታ ቅዱስ ገብርኤል ቤተ ክርስቲያን ሙሉ ለሙሉ ሲቃጠል የመድኃኔ ዓለም ቤተ ክርስቲያን ተዘርፎ ምዕመናን ጽላት ይዘው ተሰደዋል ብለዋል። ከ200 በላይ ምዕመናን ካስኮ ወረዳ ተፈናቅለው ሜዳ ላይ እንደሚገኙም አስረድተዋል። ለሟች ቤተሰቦች መጽናናትን እመኛለሁ። አሁን ላይ በወጡ መረጃዎች መሰረት ጎረቤታችን ደቡብ ሱዳን ያልተጠበቀ ሲሳይ ገጥሟታል። አዲስ የነዳጅ ክምችት በሀገሪቱ መገኘቱ ይፋ ተደርጓል። ሀገሪቱ ከዚህ በፊት በቀን 5440 በርሚል ያመርት የነበረ የነዳጅ ክምችት ነበራት። አሁን አዲስ የተገኘው የነዳጅ ክምችት ግን በቀን 100 ሺህ በርሚል እንደሚሰጥ ነው የተነገረው። ደቡብ ሱዳን አሁን ያገኘችው የነዳጅ ክምችት ለጎረቤት ሀገራት ጭምር እንደሚተርፍ ነው የተዘገበው።